ሰላም ወደ ኩሪቲው ቤተሰቦች እንዴት ናችሁ? ቲና ነኝ። እንኳን ደስ አላችሁ። ቦሎ አፕ ላይ አዳዲስ ነገሮች አሉ። ከዚህ በፊት ቦሎ አፕ ላይ የሰራችሁትን ገንዘብ የምናወጣ የነበረው በባይናንስ ነበር። አሁን ግን ቦሎ አፕ አዲስ ነገር ይዞልን መጥቷል። ያ ምንድነው? በሰራነውን ገንዘብ በንግድ ባንክ፣ በቴሌብር፣ በአዋሽና በአቢሲኒያ ባንክ ማውጣት እንድንችል አዳዲስ ነገሮችን ይዞልን መጥቷል ማለት ነው። በዚህ ቪዲዮ በምን አይነት መልኩ የባንክ አካውንታችንን ባይንድ ማድረግ እንደምንችልና ከዚህ በፊት ደግሞ እዚህ ፕላትፎርም ላይ መስራት ያልጀመራችሁ አዳዲስ ሰዎች በምን አይነት መልኩ ሊንኩን አግኝታችሁ ስራ መጀመር እንደምትችሉ አሳያችኋለሁ። የቁሪቲው ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ቪዲዮውን ለብዙ ሰው አድርሱልኝ። አሁን ቀጥታ ወደ ቪዲዮ ወስዳችኋለሁ። ሊንኩን ለማግኘት ማድረግ የሚጠበቅባችሁ ዲስክሪፕሽን ቦክሷ ላይ እዚህ ጋር ሞር የምትለዋን አንዴ መንካት ነው። ልክ ሞር የምትለዋን ስትነኩ እዚህ ጋር ተቀምጦላችኋል ማለት ነው። ቀጥታ ሊንኩን ነው ክሊክ የምታደርጉት። ከዛ በኋላ ሎድ ያደርግና ወደ ፕሌይ ስቶር ጉግል ፕሌይ ስቶር ይወስዳችኋል ማለት ነው። ከዛ ኢንስቶል የሚል ኦፕሽን ይመጣላችኋል ማለት ነው። ኢንስቶል የሚለውን ነካለ ማለት ነው። ልክ ኢንስቶል አድርጋችሁ ከጨረሳችሁ በኋላ እዚህ ጋር እንደምትመለከቱት ኦፕን የምትለው ኦፕሽን ትመጣላችኋለች። እሷን አንዴ ክሊክ ታደርጓታላችሁ። ቀጥታ ወደዚህ ይወስዳችኋል ማለት ነው። ከዛ እዚህ ጋር እንደምትመለከቱት አለው ቦሎ ፕሮ ቱ ሴንድ ኖቲፊኬሽን እንዲልክልሽ አንለው አድርጌ ነው እያለኝ ያለው አለው የሚለውን ነካለው። ለመመዝገብ እዚህ ጋር ፕላትፎርሙ ሁለት አይነት አማራጭ ነው ያስቀመጠው፣ ጉግል እና ቴሌግራም የሚለውን ነው የተቀመጠው። ከሁለቱ አማራጮች ግን በጣም ኢፌክቲቭ እና ቀላል የሆነው ጉግል አካውንታችን ወይም ደግሞ ኢሜል በኢሜላችን የምንመዘገብበት ስለሆነ እዚህ ጋር ጉግል የምትለውን አንዴ ክሊክ ታደርጋታላችሁ ማለት ነው። ከዛ በኋላ ስልካችሁ ላይ ያለውን ኢሜል ያስመርጣችኋል ማለት ነው። እዚህ ጋር እኔ በዚህኛው ኢሜል አድረስ ነው የምመዘገበው። ኢሜሉን የፈለኩትን ኢሜል አንዴ ክሊክ አደርገዋለሁ። ልክ ኢሜሉን ከመረጥኩለት በኋላ እዚህ ጋር ጾታ ይጠይቀኛል ማለት ነው። ሜል እና ፊሜል ነው የሚለው። ፊሜል በሚለው ልክፈታው። ፊሜል ላለው ከዛ ከታች ኦኬ የምትላለች። ከዛ ቀጥታ ወደ ፕላትፎርም ወይም ወደ አፕሊኬሽኑ የሚያስገባችሁ እዚህ ጋር የምትለዋን አንዴ ትነኩና በመጀመሪያ ደረጃ ማድረግ የሚጠበቅባችሁ እዚህ ጋር ቢካም ሆስት የምትለዋን ጆይን የምትለዋን አንዴ ትነኳታላችሁ ማለት ነው። ከዛ አይዲ ጠይቃችኋል። እዚህ ጋር የምታስገቡት 1980 የሚለውን የኔን አይዲ ታስገባላችሁ። እዚህ ጋር እንደምትመለከቱት አይዲውን 1980 የሚለውን አይዲ ያስገብታችሁ ኦኬ ስትሉት ምን ይመጣላችኋል? ቲና ቶፕ ፋሚሊ የሚል ከታች ይመጣላችኋል። እሱን አግሪ ትሉትና አክሴፕት በማለት የኛ ኤጀንሲ ቤተሰብ ትሆናላችሁ። ልክ እሱ እንዳደረጋችሁ ፕላትፎርሙ የፊት አሻራ እንድትሰጡ ይጠይቃችኋል ማለት ነው። የፊት አሻራ በምንሰጥበት ጊዜ እዛ ላይ ያሉትን እንትኖች ኮማንዶች በስነ ስርዓት መከተል ይኖርብናል። ወደ ግራ ዞር ስትባሉ ወደ ግራ፣ ወደ ቀኝ ዞር ስትባሉ ወደ ቀኝ፣ አፋችሁን ክፈቱ ስትባሉም እንደዛው፣ አይናችሁን መጨፈንም ካለባችሁ እንደዛ ታደርጋላችሁ። በምታደርጉበት ጊዜ ግን ስልካችሁ እንዳይንቀሳቀስ እጃችሁን የሆነ ነገር ላይ ያስደግፋችሁ አሻራ መስጠት ነው ማለት ነው። እሱ በጣም ቀላል ነው። አሻራ መስጠት የሚቸግራችሁ ሰዎች ደግሞ ካላችሁ ከዚህ በፊት የተሰራው የቦሎ አፕ ቪዲዮ ላይ ታገኙታላችሁ። ሊንኩን እዚህ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ እሱን ማለት ነው። በመቀጠል ደግሞ በምን አይነት መልኩ አካውንታችሁን ባይንድ እንደምታደርጉ አሁን በከፈትኩት አካውንት አሳያችኋለሁ። እዚህ ጋር የምትለዋን ወይም ፕሮፋይል ምልክቷን የምትለዋን ስትነኩ ነው ወደዚህ ፔጅ የሚያመጣችሁ። እዚህ ጋር ዳይመንድ የምትለዋን አንዴ ክሊክ ማድረግ ነው የሚጠበቅባችሁ። ከዛ የመጀመሪያው አማራጭ ይሄው ባንክ የሚለው ጋር ይመጣል ማለት ነው። ባንክ አካውንት ነው የሚጠይቃችሁ። ስቴፕ 1 ላይ እዚህ ጋር ከርሰሯን ክሊክ ስታደርጉ ምን አይነት የዊዝድሮ ሜተድ ነው የምትጠቀሙት የሚለውን ይጠይቃችኋል። ኢፔይ፣ ዩኤስዲቲ፣ ፔፓል እና ባንክ ኤንድ ዋሌት ነው። እኛ ባንካችን ስለገባ አሁን የትኛውን አማራጭ ባንክ ኤንድ ዋሌት የምትለዋን አንዴ ክሊክ ታደርጓታላችሁ ማለት ነው። ከዛ በመቀጠል ስቴፕ 2 ላይ ቹዝ ዮር ካንትሪ ይላችኋል። እዚህ ጋር ቀስቷን አንዴ ክሊክ በማድረግ እዚህ ጋር ከተዘረዘሩት ካንትሪዎች ካንትሪውን ትመርጣላችሁ። እኔ ኢትዮጵያ ውስጥ ስለሆነ ያለሁት ኢትዮጵያ የሚለውን ካንትሪ ቹዝ አደርጋለሁ ማለት ነው። በመቀጠል ደግሞ ሴሌክት ዊዝድሮ ሜተድ ይለኛል። እዚህ ጋር ቀስቷን ነው ክሊክ የምታደርጉት። ከአጠገቧ ቀስታለች። ቀስቷን አንዴ ክሊክ ስታደርጉ ይሄው እዚህ ጋር እንደምታዩት ቴሌብር እና ባንክ ትራንስፈር የሚላል። በቴሌብር የሚፈልግ ቴሌብር ነው የሚያደርገው። ባንክ ትራንስፈር የሚለው ደግሞ የተለያዩ የባንክ አማራጮች ስላሉ እኔ የባንክ ትራንስፈሩን ላሳያችሁ። ቴሌብር የሚፈልግ ሰው በቴሌብር ማድረግ ይችላል ማለት ነው። ባንክ ትራንስፈር የምትለዋን አንዴ ክሊክ ታደርጓታላችሁ ማለት ነው። በመቀጠል ስቴፕ 4 ላይ ባይንድ ዊዝድሮ አካውንት ነው የሚለው። እዚች ጋር ባይንድ የምትለዋን እዚች ጋር የምትታያችሁ ባይንድ የምትለዋን አንዴ ክሊክ ታደርጋላችሁ። ይሄው እዚህ ጋር ይሄንን እንድትሞሉ ያመጣላችኋል። እዚህ ጋር የምታስገቡት የባንክ ካርድ ነምበር ያ ማለት ቁጥሩን ታስገባላችሁ ማለት ነው። ከዛ
ያስገባችሁት ባንክ ለምሳሌ ንግድ ባንክ ከሆነ እዚህ ጋር ደግሞ የባንኩን ኔም እዚህ ጋር ትመርጡለታላችሁ። እንደምታዩት አቢሲኒያ ባንክ፣ አዋሽ ባንክ እና ሲቢኢ ኮሜርሻል ባንክ ኦፍ ኢትዮጵያ ገብቷል። ለዚህ ከነዚህ 3 ባንኮች አንዱን መጠቀም ትችላላችሁ። መሳሳት የሌለባችሁ ከላይ የምታስገቡት ቁጥር የራሱ የባንኩን መሆን አለበት። እሱን እዚህ ጋር ታደርጋላችሁ ማለት ነው። በመቀጠል ዩዘር ኔማችሁ ማለት የባንክ ደብተራችሁ ላይ ያለውን ትክክለኛ ስማችሁን እዚህ ጋር ታስገባላችሁ። ስልክ ቁጥር ታስገባላችሁ። ኢሜል እዚህ ጋር ታስገባላችሁ ማለት ነው። እኔ ኦልሬዲ ይሄኛውን ለማስተማሪያ የከፈትኩት አካውንት ስለሆነ ባይንድ አላደርግበትም። ይሄንን ካሞላችሁ በኋላ ምንድነው የምታደርጉት? ሰብሚት ነው የምትሉት። ግን እዚህ ጋር የምነግራችሁ ነገር ምንድነው ማውጣት ስትፈልጉ ዲያመንዳችሁ 100,000 ደርሰው ማውጣት ስትፈልጉ በምትፈልጉት አማራጭ አውጡ እንጂ አሁን ላይ ባይንድ አድርጋችሁ አትቀመጡ። ያ ማለት መቀየር ብትፈልጉ በአቢሲኒያ ሞልታችሁ ለምሳሌ እዚህ ጋር አቢሲኒያ ባንካችሁን ባይንድ አድርጋችሁ በቴሌ ብር ማውጣት ብትፈልጉ በኋላ ላይ መቀየር ስለማይቻል ወይም ደግሞ ስለሚያስቸግር አሁን ላይ ባይንድ አታድርጉ። ልክ ከሰራችሁ በኋላ ዊዝድሮ የምታደርጉት ነገር ሲኖራችሁ ያኔ የምትፈልጉትን ባንክ ባይንድ አድርጋችሁ ወዲያው ታወጣላችሁ እንጂ ባይንድ አድርጋችሁ ባታስቀምጡ ጥሩ ነው፣ በኋላ አማራጭ ላለማጣት። በዚህ አይነት መልኩ ነው አካውንታችንን ባይንድ የምናደርገው ማለት ነው። ፕላትፎርሙ እንደምትመለከቱት ለኢትዮጵያውያን በጣም ምቹ የሆኑ ፊቸሮችን ይዞ እየመጣ ነው። ይሄ ደግሞ የሚያሳየው አሁን በርትተን መስራት እንዳለብን ነው። ከዚህ በፊት እዚህ ፕላትፎርሙ ላይ እየሰራችሁ ያልሆናችሁ ሰዎች ወደዚህ ፕላትፎርም ተቀላቅላችሁ መስራት ያለባችሁ አሁን ነው። ጊዜያችሁን ተጠቀሙበት። ቪዲዮን እስከመጨረሻ ስላያችሁ አመሰግናለሁ። ስለ ቦሎ አፕ አዳዲስ ነገሮችን እያመጣሁኝ እነግራችኋለሁ ማለት ነው። ከዚህ በኋላ ባሉት ቪዲዮዎች ጥያቄ ካላችሁ እንደተለመደው ኮሜንት ቦክስ ላይ ያስቀምጡልኝ። በርቱ፣ አብረን እንስራ። መልካም ጊዜ